ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሰብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። ሰከላ ወረዳ አንድ የሚሊሻ አሰልጣኝ የነበረ ባንዳ ተቀነደሸ። በዛሬው ዕለት የአማራ ፋኖ ጎጃም አገው ምድር ክፍለ ጦር የጊዮን ብርጌድ አናብስቶች አባግስ ሻለቃ ወደ ሰከላ ጊሽ አባይ ከተማ ከሌሊቱ 7 ሰዓት ዘልቆ በመግባት ደመላሽ ተፈራ የተባለ የሚሊሻ አሰልጣኝ በደፈጣ መሐንዲሶች በአባግስ ሻለቃ ተቀንድሿል። ባንዳው ካሁን በፊት በተደረገ ውጊያ ቆስሎ ሕክምና ሲደረግለት ቢቆይም ዛሬ ግን ላይመለስ ወደ ላይኛው ተሸኝቷል ሲሉ የቻለ አድማሱ የአማራ ፋኖ ጎጃም አገው ምድር 3ኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት መረጃውን አድርሰውናል። ሰሞኑን ሰላማዊ ሰልፍ በማድረግ ላይ የሚገኙ የጤና ባለሙያዎች መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲሉ የአማራ ፋኖ በወሎ የጤና መምሪያ ኃላፊ ጥሪ ያቀረቡ። የሕክምና ባለሙያዎቹ የደሞዝና ጥቅማጥቅም ጥያቄ ብቻ በማንሳት የሚለውጡት ነገር አይኖርም ሲሉ ኃላፊው ጨምረው ገልጸዋል። የሕክምና ባለሙያዎቹ በተለያዩ የሀገሪቱ ክፍሎች መብላት አልቻልንም ራበን በሚል ወርሃዊ ደሞዝ እንዲጨመርላቸው የሚጠይቅ ሰልፍ በማካሄድ ላይ ይገኛሉ። ይህንን የሕክምና ባለሙያዎቹን እንቅስቃሴ አስመልክቶ በማህበራዊ ትስስር ገጻቸው ሐሳባቸውን ያሰፈሩት የአማራ ፋኖ በወሎ ጤና መምሪያ ኃላፊ ዶክተር አቡበክር ሰይድ የደሞዝና የጥቅማጥቅም ጥያቄ ብቻ በማንሳት ለውጥ ማምጣት የሚችል የጤና ባለሙያ የለም ሲሉ ተናግረዋል። በዲሞክራሲያዊም ሆነ በሰብአዊ እኩልነት የማያምነው የአገዛዙ ስርዓት ከህዝቦቿ ቀምቶ እየበዘበዘ ነው ያሉት ዶክተር አቡበክር ሆድ እንጂ ጭንቅላት በሌላቸው ሰዎች የሚዘወረው ስርዓት በጋራ ሆነን በቃን እስካላልነው ድረስ በየግል ጠይቀን አንዳች መፍትሄ ማምጣት አንችልም ብለዋል። ጥያቄያቸው ትክክል አይደለም እያልኩ አይደለም፣ ነገር ግን ደሞዝ ጭማሪ ብቻ በመጠየቅ የሚመጣ ለውጥ እንደሌለ ለማስገንዘብ እንጂ ሲሉ የገለጹት የአማራ ፋኖ በወሎ ጤና መምሪያ ኃላፊው ጥያቄው ምላሽ እንዲያገኝ እንኳን የሀገርና የህዝብንም ችግር የሚፈታ ባለመሆኑ ከጊዜያዊ እፎይታ የዘለለ ትርጉም አይኖረውም ብለዋል። ዶክተር አቡበክር አክለውም የሀገርና የህዝብ ችግር ሊፈታ የጤና ባለሙያዎችም ጥያቄ ትክክለኛ ምላሽ ያገኛል። እኔና ታጋይ ጓዶቼ ይህንኑ ቀድመን ስለተረዳን የህልውና ትግሉ ተዋናይ መሆን ችለናል ያሉ ሲሆን ይህንን ጸረ ህዝብና ጸረ ሰላም እንዲሁም ጸረ እድገት የሆነ የአገዛዝ ስርዓት ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል ሁሉም የሕክምና ባለሙያ የበኩሉን ድርሻ መወጣት አለበት ሲሉ አሳስበዋል። በመጨረሻም ዶክተር አቡበክር ሰይድ ችግራቸው አፋጣኝ ምላሽ እንዲያገኝ በሰላማዊ ሰልፍ እየጠየቁ ለሚገኙ የጤና ባለሙያዎች የኢኮኖሚ ህልውና ጥያቄያችሁን እንደግፋለን ያሉ ሲሆን ዘለቄታዊ ያለው መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲሉ ጥሪያቸውን አቅርበዋል። የአገዛዙ ኃይል ዕድሜያቸው ለውትድርና ያልደረሱ የ16 ዓመትና የ17 ዓመት ህፃናትን ከጎንደር እስቴ ወደ ጦላይ ውርሶ አፍሶ ተጭነው እየሄዱ በነበረበት ሰዓት በእነማይ ወረዳ የትመን ከተማ ላይ ሾልከው አባ ኮስተር ብርጌድን ተቀላቅለዋል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ ጣና ገላውዲዮስ ክፍለ ጦር አንበሳው ብርጌድ የአገዛዙ ቁጥር 1 ኮርቻ የደቡብ ጎንደር አስተዳዳሪ አቶ ጥላሁን ደረጀ በደራ ወረዳ አንበሳሜ ከተማ ህዝቡን በመሰብሰብ ለማዳበሪያ የወጣውን አርሶ አደር አስገድዶ በመሰብሰብና በአጠቃላይ ነዋሪውን በመሰብሰብ ሐሳዊ ፕሮፓጋንዳ እየሰራ ባለበት የአንበሳው ብርጌድ የፋኖ ሰራዊት ድንገተኛ የተጠና ጥቃት በመፈጸም የአገዛዙን እቅድ እንዳይሳካ አድርጎታል። በውጊያው የተደናገጠው የአገዛዙ ኮርቻዎች መግቢያ መውጫ አጣው ሲደነባበሩ አርፍደዋል። ከአገዛዙ ጋር በጋራ እየሰራ የሚገኘው የአፋድ መልእክተኛ በፋፍዴን ቅጥረኞች ትዕዛዝ በዋናነት በአንዳርጌ አስፋው እየተመሩ ንጹሃን ተሳፋሪዎችን ስማዳ ወረዳ በጸዲዮና በወገዳ መካከል ፈሰስ የሚባል ቦታ ላይ ተሽከርካሪዎችንና ተሳፋሪዎችን አግተው ዝርፊያ ፈጽመዋል። ዝርፊያውን የፈጸሙት የፋፍዴን ቅጥረኞች ከላይ ከባዝራ ከአልጋ ከሸራና ከሲፋጥራ በኩል በቡድን መሳሪያዎች ሽፋን ተሰጧቸው ነው። ዝርፊያውን ለማስቆም ከጸዲዮ በኩል የሄደው የጉና ክፍለ ጦር ሀገረ ዚበን ብርጌድ ላይ ከባዝራና ከሲፋጥራ በኩል በፋፍዴን ተኩስ ተከፍቶበታል።
ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።